27 ሜትር ከፍታ ያለው ማዕበል በ2450 ሜትር ጥልቅ ውሃ ውስጥ የዘይት ማማ እንዴት ሙሉ በሙሉ ጸንቶ ሊቆም ይችላል? በሜክሲኮ ባህረ ሰላጤ ውስጥ የሚገኘው ፔርዲዶ እንገኛለን። የዓለማችን ትልቁ የዘይት ማማ በፊንላንድ ተገንብቶ 13200 ኪሎ ሜትሮችን በጀልባ የተጓጓዘው ይህ የምህንድስና ድንቅ ውጤት 22000 ቶን ይመዝናል። በተጨማሪም 269 ሜትር ቁመትም አለው። ፔርዲዶ እጅግ በጣም ጥልቅ ለሆኑ ውሃዎች የሆነ ባር የሚባል መዋቅር ይጠቀማል። ፔርዲዶ በቁመቱ የቆመ ግዙፍ ባዶ ሲሊንደር ነው። በላዩ ላይ ለመንሳፈፍ እንዲያመቸው አየር ተሞልቶበታል። ነገር ግን እንዴት ይህን ሁሉ ማዕበል ተቋቁሞ ሊቆም ቻለ? ሚስጥሩ ውሃ ውስጥ በሚገኘው መዋቅር ላይ ይገኛል። ይህ ንድፍ ሞገዶችን ይቀንሳል። በተጨማሪም በውቅያኖሱ ወለል ላይ እንዲቆም በጥልቅ የተቆፈሩ 9 ጠንካራ ቱቦዎች ያሉት ምሰሶች ተቀብረዋል። እነዚህ መስመሮች ከባድ የአየር ሁኔታዎችን ለመቋቋም ይደግፋሉ። ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁን የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን።